መረጃው እንዲመጣ የግላችንን ጥረት ለማድረግ እንትን ብለናል። ምናልባት ያው እንዳልኩ ቅድም ዛሬ ሪያድ ራስ ገዝ አስተዳደር ሂደን ሰውየው ስላልነበር በህመም ምክንያት ስለቀረ የምንፈልገው መረጃ ሳናገኝ መጣን እንጂ ዛሬ አግኝተን ቢሆን ኖሮ ነገ ጧት ኢትዮጵያ ኤምባሲ ሄደን ይሄንን ነው የምንላቸው። ምክንያቱም በየጊዜው ስቴትመንት ስንጠይቅ አሳማኝ የሆነ ስቴትመንት ቅድም እንዳልኩት ቀኑ በደንብ የተቆረጠ የሰጠን አካል ሎጎ ያለበት ጭምር እኛም ፖስት ስናደርገው ስንልከው ሊያሳምን የሚችል አይነት ነገር ማግኘት እንዳለብን በፊትም እናምናለን፣ አሁንም እናምናለን። ወደፊት የሚሆን አቋማችን ኢትዮጵያ ኤምባሲ ጋር ይሄንን ያው አድርሰነዋል፣ እንሰራበታለን። ይሄ ምንም ጥርጥር የለውም። ተስፍሽ ኦኬ ወንድም አፍናን ሁላችሁም ሰላም አለይኩም። አንድ ነገር ትላንትና አሁን ቅድም የተናገርከው አማውንት 211 ላይ ተጨምሮ 200 ስንት ነበር ያልከው? እሱ የመቼ መረጃ ነው? ከነቀኑ ነው የደረሳችሁ ወይስ ጀስት ያለው አማውንት ብቻ ነው የተነገራችሁ? ኖ ከነቀኑ ነው አሲያ። እኔ ምናልባት አሁን ቀኑ ትላንት በነበረን ውይይት ላይ እኮ ጀማል ምክትል ሰብሳቢው ከነቀኑ ነበር እሱ የጻፈው። አጋጣሚ እኔ ቀኑን አልያዝኩትም። ከነቀኑ ነው። ያ ማለት ቢያንስ ከ3 ቀን በፊት እስከነበረው ማለት ነው። ከነቀኑ ነው። ልክ መጀመሪያ አካባቢ 64000 ኦኬ ያ የመጣው 74 ብር ስንል ከነቀኑ የሰጡን ያንን ነው። ገብተሻል? ይሄም ከነቀኑ ነው። ሁለተኛው ላይ 16000 ጭማሪ አለው። 16000 ጭማሪ ያለው ላይ ከናትየው ከሟች ቤተሰቦች ነው የደረሳችሁ። ግን በየትኛው ቀን እንደሆነ ሊስት ባይኖርም ማለት ነው። አሁን እናንተ ትራንዛክሽን አልሰጧችሁ፣ ጀስት ያለውን አማውንት ብቻ ነገሩን ነው እያላችሁ ነው ያላችሁት አይደል? ቀኑን ከሷ እሷ ስትሰጣችሁ የዚህ ቀን ሪፖርት ነው ብላ ነው የሰጠቻችሁ ወይስ ከ3 ቀን በፊት ጀስት ደውላ ብቻ ነው የነገረቻችሁ? ምክንያቱም ቀኑ ላይ ለውጥ ስለሚኖር ነው። ይኸውልሽ አሁን ለምሳሌ የመጨረሻው መረጃ ትላንት በጀማል አማካኝነት ወደ እናንተ የመጣው ቀን አለው እንዳልኩሽ ረስቼው ነው። ከ3 ቀን በፊት እስካለው ድረስ ወደ 227,000 አካባቢ የገባበት ከነገ ያኛውም ልክኛ ለምሳሌ 65074 ሪያል የሚለው በቀን 11 ወይም ኦክቶበር 21 ድረስ ነበር። ከዛ በኋላ ደግሞ 211,000 ይሄ አሁን አንቺ ያነሳሽው በሟች ቤተሰብ በኩል የመጣውም ቀን አለው። ምናልባት ኡስታዝ ጀማል ቢኖር ያገዘኝ ነበር እና ሁሉም ቀን አለው። በነገራችን ላይ ከነቀኑ ነው የሚሰጡት። ፒንክ እዚህ ጋር እንዳልኩሽ ፕሪንት አውት ለማለት ፈለገን ነው። ምንድነው ከዚህ በኋላ ለሚመጣው ነገር ቤተሰቦች በስክሪን ሄደው ያያሉ። በዛ ቀን የገባውን አፕዴት ያደርጓቸዋል። ፕሪንት ተደርጎ የሚሰጥ ሪሲት የለም ለጊዜው። በአይን የማየት አክሰስ ብቻና የደረሰውን በየቀኑ በስክሪፕቶም ይሁን በሆነ ማስታወሻ ይሄን የገባው ተብሎ በሚጠይቁበት ቀን በአይን አይተው አረጋግጠው ከመውጣት ውጪ ይሄ በሪሲት ያለውን መስመር ተከትሎ የሚለው ነገር ከዚህ በኋላም አይኖርም የሚለውን ነገር ነው እስካሁን እስካሉበት ደረጃ እየነገሩን ያሉት። ግን እንዲኖር ግን ኤምባሲውን ኢንቮልቭ እንዲያደርግ አድርገን ዓለም እንዲረዳ ደግሞ በዚህ መልክ እንዲኖር ይደረግ የሚል ነገር እየሄድንበት ነው እያለ መሰለኝ መሐመድ ተሳትቻለሁ። ይሄ ነው ተስፍሽ። ልክ ነው። በቃ ይሄው ነው። ኦኬ እሺ። ስለዚህ ከዚህ በኋላ እኛም አፕዴት ስናደርግ የኛ ገዛ ያለው ኮንቴንት እሺ። አሲ መጣሽ ተናገሪ። እኮ ይብዬ ነበረ ወንድም አፍናን። አሁን በእናንተ በኩል ያው ጠብቁ ተብላችሁ 15 ቀን ጠብቃችሁ ወረቀት አልተሰጣችሁም። ጀስት ያለው አማውንት ተነገራችሁ። በእናትየው በኩል ደግሞ የገባውን ከ3 ቀን በፊት 260 ምናምን ተነገራችሁ። አሁን ደግሞ በእናንተ በኩል ደግሞ ትራንዛክሽኑን የእያንዳንዱን ስቴትመንቱን ለማግኘት ጉዞ ጀምራችኋል። ኤምባሲ ኢንቮልቭ እንዲያደርግበት እንደምትለኝ ከሆነ ማለት ነው። ኢንቮልቭ እንዲያደርግበት ሙሉ ትራንዛክሽን ለማውጣት አይደለም። ስለዚህ በአጠቃላይ ያለው አሁን 200 ምናምኑም ከናትየው የተነገራችሁ ነው እንጂ እናንተ ያያችሁ ትራንዛክሽን አይደለም። ግልጽ 211 ነው መካከል ላይ የነበረው 227 16,000 ጨምሯል እኮ እኔ አማውንቱን እንዳልሳሳት ነው።
ይኸውልሽ አሲያ አሁን ባጭሩ ምን አለ መሰለሽ አሲያዬ አሁን የማወቅ አክሰሱን አግኝተናል። አሁንም የተገኘው ይሄ በማን በኩል ነው? በሟች ቤተሰቦች በኩል ነው። እዛ አካባቢ ሰው ስላላቸው የማየት አክሰሱን አሁን ቀሏል። በስ ምንድነው አሁን የምንፈልገው እንደነገርኩሽ ህጋዊ የሆነ ማንም ሰው ሲያየው ሊያሳምን የሚችል ፕሪንት ፔፐር እንዲሰጡን ነው አሁን እኛ ትልቁ ጥረታችን። በየትኛውም ሰዓት ግን አካውንቱ ላይ ያለው ብር ምን ያክል እንደደረሰ የማየት አክሰሱን በቃ ኦልሬዲ ያው አግኝተነዋል። ገብተሻል አይደለ? እንደመጀመሪያው የሟች ቤተሰብ ሳይሆን እናንተም ቼክ እያደረጋችሁ አፕዴት ለማድረግ አክሰስ አገኘን ነው የምትለን? አክሰስ አለው በቃ ከአሁን በኋላ እነሱ ማይፈልጉ ከዚህ በኋላ እኛም አክሰስ አግኝተናል እኛ አፕዴት እናደርጋቸዋለን ነው እያልከን ያለው። ምንድነው? በአደባባይ ነው መደገፍ የፈለገችው አሲያም። ጥሩ እሺ። ድሮ ከቤተሰብ ነበረ የምናገኘው መረጃውን፣ አሁን ግን አንዴ ይቅርታ አቡ አፍናን፣ አሁን እናንተ ቀጥታ አክሰስ አላችሁ አማውንቱን ለማወቅ? አክሰስ አለው አሲያ በቃ አክሰስ አለ። በማን በኩል? በእናትየው በኩል ነው። ይኸውልሽ ይሄን ጉዳይ የሚከታተለው ሰው ራሱ በቃ አክሰሱ አለ። አሁን የምንፈልገው ምንድነው እንዳልኩሽ አሳማኝ የሆነ ነገር መጥቶ ሌላውም ሰው የሚያየው በቃ የሚታይ የሚዳሰስ ነገር ከማምጣት አኳያ ወንድም አፍናን እና ከነቀኑ ከነሙሉ ግን አክሰሷል። አቤት ልጨርስ ወንድም አፍናን። ይኸውልህ ወንድም አለም አቤት እናንተ ናችሁ ይሄን ጉዳይ የምትከታተሉት። ሁለተኛ ደግሞ የሟች ቤተሰቦች በራሳቸው በኩል ሰው አለ። እናንተ ናችሁ ዳይሬክት አክሰስ ያላችሁ ወይስ በሟች ቤተሰብ በኩል ነው አክሰስ ያላችሁ? ይሄን እኮ ነው እየጠየቅኩ ያለሁት። በሟች ቤተሰብ በኩል አሲያ። ስለዚህ አሁን የሁለተኛው 216 ጭማሪ የተጨመረበት የሚባለው ከ3 ቀን በፊት የደረሳችሁ መረጃ ነው አይደለ? ከበሟች በኩል ማለት ነው። 227 ባረከላሁ ፊክ። እሺ ስለዚህ አሁን ከዚህ በኋላ ላለው በእነሱ በኩል የደረሰውን መረጃ መስማት ትችላላችሁ። ይሄ ነው አንደኛው አክሰስ። ሌላው ግን ትራንዛክሽኑን ለማግኘት በኤምባሲ በኩል ደግሞ ስራ ልንጀምር ነው አይደለ? ይሄ ነው ባጭሩ እያልክ ያለኸው። ይሄ ነው በቃ። እኔ አንድ ጥያቄ ልጠይቅህ። ጨርስ ከዛ ትጠይቃላችሁ። አንዴ ተራ ስለተሰጠኝ ማለት ነው። አቡ አፍናን አሁን ቅድም ወንድም ካሊድ ጠይቀው ነበር ጅዳዎች ጋር ካሉት ጋር አክሰስ እንደሌላችሁ። የእናንተ ኮሚቴ ያለው ሪያድ ነው። እሺ በእናንተ በሪያድ በኩል በግሩፖች ምን ያህል ብር ሰበሰባችሁ? ስንትስ ግሩፕ ነው ያላችሁ እናንተ ኃላፊነቱን የምትወስዱትና ሪስፖንሲቢሊቲውን የወሰዳችሁት? ይህን ግሩፕ የሚመሩት አካላቶች አሉ። የፋይናንስና ራሱን የቻለ ትንሽም ትሆን ብዙም ይሁን ጥቂት የተሰበሰቡ ገንዘቦችን የሚቆጣጠር ራሱን የቻለ እንትን አለው። 5 እና 6 ሰዎች የተመረጡ ስላሉ እሱን አሁን እየሰበሰቡ ነው ያሉት። ልክ እሱን ሰብስበው እንደጨረሱ በዚሁ በተከፈተ አካውንት እንደገባ ፕሪንቱን ኢንሻአላህ ፖስት እናደርጋለን። ኃላፊነት የተሰጣቸው የኔ ጥያቄ እሱን አይደለም። ማነው ኃላፊነት የተሰጠው አይደለም። እነዚህ 5 የሚሆኑ 6 አካውንት ስንት ነው ያሉት? የዋትስአፕ አካውንት እናንተ የምታውቋቸው ከእንደገና ደግሞ ማለት ነው። አሁን እነዚህ አካውንቶች እናንተ ኮሚቴዎች ናቸው አይደል? በእናንተ ስር ያሉ ናቸው። ያ አካውንት የቱት የዋትስአፕ ስንት ናቸው የምታውቋቸውና ኃላፊነቱን የወሰዳችሁ? ይሄ ብር ቀጥታ ለእሷ ይገባል ብላችሁ እኛ የምንጠየቀው ጥያቄ ስለሆነ ነው የጠየቅኩኝ ወንድም አፍናን። ኦኬ ይኸውልሽ ለምሳሌ ወደ ስድኔ ቋማቀው ወደ 5 ወይም 6 የሆነ ዋትስአፕ ግሩፕ አለ። ያ ሁሉ ሰው ገንዘብ ያመጣል ማለት አይደለም። ግን እዚህ ጋር ተገነዘቡ የሚገባው ሙምኪን 85% የሚሆነው አካውንቱን ይጠቀማል። አገር ቤት ያለው አካውንት ይጠቀማል። በጣም ተቸግረው መላክ ያልቻሉ ሰዎችን ግን እኛ ያሉበት ድረስ ሄደን እንቀበላቸዋለን። ወደ 6-5 አካባቢ የሚሆኑ ዋትስአፕ ግሩፖች አሉ። ኦኬ እዚህ ጋር ግን አሁን እንደማሳሰቢያም ተንታችሁ እንዲሆን ወንድሜም አንዴ ልጨርስ። ወደ የሰበሰበው ሰው ዘልዬ ላለመግባት ነው። አቡ አፍናን ይምጣ ብዬ ነው የሰበሰበው ሰውን ዘልዬ ላለመግባት ነው። አቡ አፍናን ይናገረው ብዬ እራስህ ተናገርከው።
ለማይችሉ ሰዎች ደን ብር እየሰበሰብን አለ ብለሃል። እነዚህ ዞሮ ብር ሲለቁ የነበሩት ሰዎች እናንተ ታቋቸዋላችሁ? በእናንተ ኃላፊነት ስር ናቸው ያሉት? ያንዳንዳቸው ራሳቸው መድበናቸው በመልካም ፈቃዳቸው ማለት በጣም ጥሩ የተባሉ ሪያድ ውስጥ በጣም ጥሩ የተባሉ በከነ ስራ በተለይ እንትን የሆኑ ሰዎች ናቸው የምናውቃቸው ናቸው። ቁጥራቸውም ከ6 7 ያልበለጡ ናቸው። እና እያንዳንዷን የሰበሰቧት ሪፖርት ያደርጋሉ። ዛሬ እና 50 ሪያል ተቀብያለሁ ለሞቶ ሪያል ተቀብያሉ። እያንዳንዱ ግሩፕ አለ ዛሬ ፖስት ያደርጋሉ። እነዛ ነገሮች ተለቃቅመው እስከሚገቡ 5 አካውንት ዋትስአፕ አለ ብር የተሰበሰበበት ሁሉም እናንተ ታቋቸዋላችሁ። ብሩ ምን ያህል እንደሆነ የተሰበሰበው እውቅናው የለህም። አሁን መጨረሻ ላይ ግን ባንክ ሲያስገቡ ደረሰኙን እኛ እንለቃለን ነው እያልክ ያለው ወይ እንሰጣችኋለን ነው አይደለም? ጀዛከላ የሰበሰቡትንም ማለት ነው ዞሮ የለቀሙትንም ሰዎች ብር ማለት ነው። የተለቀ ዞሮ የለቀሙትን በቃታቸው መስጠት ፈልገው የተቸገሩ ሰዎች። ኦኬ ይሄ ሪያድን የተመለከተ ነው። እሺ አቡ አፍናን እነሱ ጋር ሽምግልና ከሄዳችሁ በኋላ ሄዶ ቪዚት ያረጋት ሰው አለ እህታችን ሌላ? አይ አሌርንም እስር ቤት አሌርንም ሰራ አንድ ጊዜ ይቅርታ አካሄድ ሰው አለ። አንዴ ልጨርስ ነው። እኔ ደውሎ ያናገራት ሰው አለ? ከገንዘቡ እንውጣና ከዛ በኋላ ወደ ሌላ ትደውላለች። ኦኬ ጀዛኩሙላህ ነች። እሺ አቡ አፍናን ሌላ ጥያቄ በውስጥ ጠይቀሃለሁ። በቃ ሌሎች ያውሩሽ። አመሰግናለሁ። ለማንኛውም ጀዛኩላሁ ተዓላ ችግር የለም። ይቅርታ ጥያቄ አሁን ለአቡ አፍናን አይደለም። የኔ ጥያቄ ለሙነወርና ለማን ነበር? ለወንድሜ መሐመድ ይመር ለሁለታችሁ ነው የምጠይቃችሁ። ሁለት ልጆች አሉ። ሌላውን ተውት። ሁለት ልጆች አሉ። አንደኛው ሀቢቢ ጠፊ፣ አንደኛው ዙዙ የምትባል ልጅ አለች። ሁለተኛ ደግሞ ማን ነበረች? አንደኛዋ ሀያት ሀያትና ዙዙ የምትባል አለ። አንድ ጊዜ ቆይ ቁም ነገር እያወራን እንትን የሚሉ ሰዎችን ደብሎ ክላስ ወጥ ዜድ ተስፈኛውም አለች። የዙዙ ደረሰኝ ተቀብላችኋል? ሙነወርና መሐመድ አልተቀበልንም። ስንት ነው በዙ የገባው? እንድትልክልን ነግረናታል። በዙዙ የገባው አጠቃላይ ያለችው በሚል ይስተካከል። የገባው 300 ልንገርህ 324 ሲደመር 69 324 ሲደመር 69 እሱ ስለመዘገበው ይናገር እያየ እሺ። እችን የተሳሳተ ቁጥር እየያዙ ነው ሌሎች የሚያራግቡ 324,393 ከዛ 53,000 ደግሞ በልጁ ስም የተመየተ አለ። 100,000 ደግሞ የእሷ ማዳም እሱ የገባ ያለችውን ነው የተለየተውን ሳይሆን ገባ ያለችው ገባ ያለችው ጠይቄ ነው የጻፍኩት። ኦኬ 477,000 ሪያል በዙዙ በኩል የተነየተ አለ። ነው የተነየተውን ሳይሆን ገባ የተባለው ስንት ነው? ሶሪ ኔትወርክ ሪስ ያሳየችን ገባ የተባለው ብቻ ወይ መሐመድ ገባ የተባለው አንድ ጊዜ ተስፋዬ ፕሊዝ እባካችሁ ምንም እንዳይገባብኝ ነው ሰዋራ። ኧረ ፕሊዝ አንድ ጊዜ ነው ሰዋራ ማንም እንዳይገባብኝ። እኔ ሐሳብ አንድ አዳምጠና አቡ አሚራ ልግባ እያለች ነው። አስገባትና ጠይቃት። ባለቤቷ መጣች እያልኩ ነው። እኔ ልተንትንላት እያልኩ አይደለም ወንድሜ። አስገባ ልግባ አለሁ እያለች ስለሆነ ራሷ ታውራ ብዬ ነው ወንድሜ፣ ሌላ ነገር አይደለም። ኦኬ ሹክራን። እሺ ሹክራን። ለምን መሰላችሁ አሁን ዝም ብለን ይሄንን ጥያቄ 7 ሰዓት ሙሉ ጭንቅላታችን እስኪፈነዳ ድረስ የተወራው ነው። 7 ሰዓት እኔ በነበርኩበት ነው። ከዛ በኋላ ደግሞ ትቼ ወጥቼ እናንተ ብዙ አውርታችኋል። 211,000 ነው የገባው፣ 210,000 ነው የገባው። 210,000 ነው የገባው በማን ገባ? በሟች ቤተሰቦች። ምንም የተረጋገጠ መረጃ የለም። ገባ የተባለው ገንዘብ ከዛ በላይ ነው። ይቅርታ አድርጉልኝ፣ ኮሚቴዎችም ይቅርታ አድርጉልኝ፣ የኢንተርኔት የሚዲያ ሰዎች የሆነ ግል
ግልጽ ያለ ነገር ያስፈልጋል። ምንድነው የምናወራው? እነዚህ ሰዎች ይሰርቃሉ አንልም፣ ወንድሞቻችን ናቸው። አይሰርቁም፣ መስረቅም አይችሉም ኡስታዞች። ምክንያቱም በመንግስት እጅ ያለ ገንዘብ ማንም ማውጣት አይችሉም። የሀገሪቱን ህግ በደንብ ስለማውቀው ነው። ነገር ግን የመረጃ ስተት አለ። አዎ የመረጃ ስተት አለ። ምንድነው? ግልጽ የሆነ ነገር እየሰማን አይደለም። ከሟች ቤተሰቦች የመጣ መረጃ ለኛ ምናችንም አይደለም። ለምንድነው ታዲያ ሰው ይወከል 17 ኮሚቴ ያስቀመጥነው? ለምንድነው? ከዛም አልፎ ደግሞ ለምንድነው የሟች ቤተሰቦች ሙሉ ውክልና ያሰጡት? ይሄንን ነገር መረጃ ለማውጣት አይደለም እንዴ? እኛ ሙሉ ውክልና ያለው ሰው ፊት ለፊታችን ላይ ተቀምጦ ከሟች ቤተሰቦች ውክልና ገንዘብ መረጃ የምንቀበል ከሆነ አይ ቲንክ የሆነ ችግር አለ ብለን ነው የምናስበው። ሶሪ የሟች ቤተሰቦች የሚለው ቃል ላልተረዳችሁት የሞተችው ልጅ ቤተሰቦች ያንን ለማለት ነው፣ ሌላ ነገር አለ። እህታችን አላህ እድሜዋን ያርዝመው፣ አሁንም በህይወት አለች። ኢንሻአላህ በቅርብም ትወጣለች ኢንሻአላህ። ስለዚህ ቢያንስ እንኳን እዛ ደረጃ ካልተደረሰ እዚህ የተነየቱ ሰዎች አሉ። በስነ ስርዓት እነሱ ይመልሱ። ዙዙ አለች 400 ምናምን ወር 300 ምናምን ያስነይቻለሁ ብላለች። ሀያት የምትባል ልጅ አለች። እንት ነው በሱ ያስነየተችው ገንዘብ ገባ ያለችው። አቡ አሚር እንደውም የሀያት ወደ 400 ምናምን ሺህ ይደርሳል። የእሷም ዜድ የምትባልም ልጅ አለች። ሁሉ የዜድቶ አታስገባው። የሁለቱ ብቻ ዜድቶ ሀዩ ወደ ሌላውን ተውት። እኔ አሁን ይሄን እያልኩ ያላችሁት አይምሯችሁን ልረብሸውና ወደ ሌላ ነገር ሸክ ውስጥ እንድትገቡ አይደለም። ቢያንስ እውነት ንገረኝ ካላችሁኝ የኔ ግምት የነበረው አሁን ገንዘቡ ሞልቷል ነው ግምቴን ነው የምነግራችሁ። እነዚህ ወንድሞች እኮ ሐቅ ይዘው ሊሆን ይችላል። ኮሚቴዎች እኮ 211 የተባለው እኔ ምናልባት እንደው ካለ ጉጉት አንፃር ተመኝቼ ሊሆን ይችላል ይሄን ያሰብኩት። ነገር ግን እነዚህ ወንድሞች ይሄ ነው ያለው እያሉ ነው። ግን መረጃው ትክክል ደግሞ አላሰመንንም ነው። በሟች ቤተሰብ በኩል የሚመጣ መረጃ ለኔ ምንም አይደለም። ሐቅ ነገር ካላችሁ መሆን ያለበትኝ በስነ ስርዓት የወከል ነው ሰውዬ የሌላ ቤተሰቦች የወከሉ ሰው አለ። እሱ ሄዶ በኤምባሲውን በምንም በኩል ኦልሞስት 2 ወር ሰፊ ጊዜ ነው ሀባይብ ክልል እቺ ልጅ የቀራት 1 ወር ነው። 2 ወር ሙሉ ያልሰራ ነው ስራ በ1 ወር ውስጥ መስራት እንችላለን። ተግባባን? ወር 1 ወር 2 ወር ፈቅድ አቡ አሚራ ቆይ ጨርስ አቡ ሐቢብ ممكن نكمل كلامي ይጨርስ ቆይ አንዴ ተፈضل إذا ما عليك أمر حبيبي معلش لما سلاچو አሰልች ነገር ሆነ አጠራጣሪ ነገር ሆነ ጥያቄ ሲበዛ ኮሜንት ላይ የምታዩት ስድብ ነው ያለው። አሁን የምትሰድቡት ሌቦች ገንዘቡ እንዲያርጋችሁት እንደዚህ መጣችሁት ሐባይብ ገልቢ ኮሜንት ላይ ያላችሁም ሳላን ፍሩ። በግራና በቀኝ የሚከትቡ መላእክቶች አሉ። እነዚህ ነገር ተጠራቅመው እነዚህ ሰዎች ባልሰሩት ነገር ላይ እናንተም ዘንብ አታብዙ፣ ተረጋጉ። ግን አሰልች ነገር ነው። እንደዚህ ኦፖርቹኒቲውን ያመቻቸንላችሁ ያለ ነው ራሳችንን። ስለዚህ በቃ ግልጽ የሆነ ነገር እናውራ። ምንድነው አሁን እስኪ ዙዙ ምን አንቺ ባንቺ የገባው ስንት ነው? ሌላ ሰው ማንንም ጣልቃ እንዳይገባ ሚውት አድርጎ እኔ ብቻ ነው የምጠይቃት። ዙዙ ባንቺ የገባው እርግጠኛ ሆንሽበትን ገንዘብ ፈልጋለሁ። ምን ያክል ነው? السلام عليكم ورحمة الله وبركاته. ከላይ ሰላም ብያለሁ። እሺ በእኔ የገባው ቅድም እየሰማችሁ ነበር። ኔት እንቢ ብሎኝ ያችን ቪፒኤን የሚለውን አውርጅ ነው የሚመጣው። ወደ ጥያቄ ስገባ በእኔ የገባው ብር ልክ መሐመድ እንዳለው ወደ 400 ምናምን ሺህ ብር ነው። ግን በአይኔ ያየሁትን ነው የማወራው። በአይኔ ያየሁት የመጀመሪያው 324 ሺህ ብር አይቻለሁ። እሱን ደግሞ በስልክ ፎቶ አንስቼዋለሁ። እንትኑን ቁጥሩ ብቻ ነው እንጂ ትንሽ ደብዘዝ ያለው ከስልክ ላይ ሰርቄ አንስቻለሁ። እሱንም አላህ ይቅር ይበለኝ። አንድ ሁለተኛ የ53 ሺህ ብር እንዲያስገባው በአይኔ አይቻለሁ። የ53 ሺህ ብር በአይኔ ያየሁት እንደ ሪሲት አላየሁም። ግን የ324 ሺህ ብሩን ፎቶ አንስቻለሁ። ግን ብዙ አይታይም፣ ድብዝዝ ያለ ነው። እሱን ከፈለጋችሁ ለማሚም አሳይቻለሁ ማለት ነው። በአጠቃላይ 377 ሺህ ብር በአይኔ በብረቱ አይቻለሁ። አሁን እንዳለው አቡ አሚራ ጥያቄ የጠየቁት ጥያቄ በጣም ትክክል ነው። እዚህ መድገም ምናምን አይጠበቅብንም። ግን ወደ ዋናው ጉዳይ ስንገባ የዚህ ኃላፊነት የተሰጠው ሰው በእርግጠኛ ቢያሳውቀን የማለት ነው እንጂ ሰውየውም የኔ ሰውዬ ለራሱ በጣም እንትን ለማለት እናንተንም እንትን ለማለት ለማሳመን ያክል ሰውየውን እንድታናግሩት ትችላለሁኝ። ሲመጣ አሁን የለም፣ ሲመጣ በደንብ እንድታናግሩት ፍቃደኛ ነው። በሌላ በኩል ደግሞ እኔ ያየሁት 377 ሺህ ብር አይቻለሁ። ሌላም ጠይቁ፣ ጥያቄ ካለ ጠይቁ።
ጨርሻለሁ። አመሰግናለሁ። ቴዙ በቃ ረፊ አንቺ ሳቹሬት ልረድላቸው። ወራጅ ኦኬ ሀያት አለች ሀያት አለሽ። በነገራችን ላይ ሀያት ጠፍታብናለች። አቧሚራ ብዙ ታናግሩታላችሁ ብላለች። ከማናገርም በላይ ከቻልሽ ደረሰኙን እህት አለምዬ ለእኛ እንደለፋሽ ነው እስከ ዛሬም ለሌላ ብለሽ ነው። ደረሰኙን እንደምንም ብለሽ ማናገር የሚችል ከሆነ ደረሰኙን ቢልክልን ጠይቂልን። እህት አለም ጀዛሽን አላህ ይክፈልሽ። ሪያል ነው ብሩ ሪያል ነው። ላይቭ ላይ ደረሰኙን አሳይታናለች። ግን መጡባት መሰል ሰዎቹ በመሃል አስቀመጠችው እና እንደምንም ብላሽ ረሲቱን ብቻ ላክል። እኛ አምነንሻል፣ ግን የኛ ማን ብቻ በቂ አይደለም። ወላሂ 2000 ሰው ባለበት ላይቭ ላይ ገብታ የሰውየውን ስልክ ሰርቃም ይሁን ይውጥ ብላ አሳይታናለች። ግን ያ በቂ ስላልሆነ እንደምንም ብለሽ አሳየ። ይቅርታ በመሃል ስለገባው። ቴንክ ዩ አመሰግናለሁ። ሌሎቻችሁ ሚት አቧሚራ በዚህ አቧሚራ አንዴ ይቅርታ አውቃለሁ። አንድ ጊዜ ብቻ ሀዩ ጠፍታብናለች የፈለገው ነገር አለ። እድል ስጡት እና እንዲጠብቅ ንገሩት። አንዴ እያላችሁ ነው። እድል ስጡት እና እንዲጠብቅ ንገሩት። አቡ አፍናለን ኦኬ። አያችሁ አሁን ማውራት ይችላለሁ ወይስ? እሺ አንዴ እኔ ለምራው ፕሮግራሙን አንዴ መሐመድ አንዴ ቀጥል። በአንዴ ቀጥል መሐመድ አንዴ ሀዩ ጠፍታለች። በውስጥም ሜሴጅ አትመልስም። ወደ 400 ምናምን ሺህ ነው በሀዩ ስም የተነየተው። ሀዩ የት ነው ያለሽው ብለህ ጥሪ እንድታደርግልኝ እና ሪሲት ካለ እንድታሳየን፣ ካልገባም አልገባም እንድትለን። ይሄን ብቻ ነው። አቧሚራ አልቋል። ሁለተኛ አቧሚራ ድሉን ሰጥቻለሁ። ማድረግ የምፈልገውን ነገር እንትን በል አውራ። አመሰግናለሁ። ምን ሀቢብ ይኸውላችሁ ይሄንን ነው አሁን እኛ እንትን ያለ ይሄ ኦልሞስት ፊት ለፊታችን ያለው ሀቅ ነው። እርግጥ እኛ አሁን መረጃ ሊያዝንም መረጃም እንደነሱ መረጃ ይዘን መምጣት አለን ያስፈልጋል። ነገር ግን ይህንን እየሰማ ከአንድ ሰው የሚያክል ገንዘብ ተሰባሰበ ሲባል እየሰማ በጣም ብዙ ሰው በኢትዮጵያ አታስገቡ በዛ አስገቡ ተብሎ ያስገቧል። እስኪ ከ1600 ሰው በዚህ ሀገር ያስገባ እስኪ የሆነ ቁጥር ይጻፍልኝ። ወር አንድ ጻፉልኝ እስኪ በዚህ ሀገር ያስገባችሁ ይህን ያክል ገንዘብኛ ወላሂ እንደኔ ተስፋ የነበረኝ ሞልቷል የሚል ነገር ነበር። ነገር ግን 211 ሺህ ሲል ወላሂ ثم ወላሂ ወሽመጤን የተቆረጠው እነዚህ ሰዎች ሀቅ ሊኖራቸው ይችል ይሆናል። ሀቅ አላቸውም ብዬ አስባለሁ። ግን ትክክለኛ መረጃ ለኛ አሳማኝ ነገር ስላልሰጡ ነው እኛም ቅስማችን የተሰበረው። ወር ደግሞ እኛ ጠብቀን የነበረው ከፍ ያለ ነገር ሆኖ ስናየው ዝቅ ሲልብን ደንግጠን ሊሆን ይችላል። ግን በዚህ ሁኔታ እኛ ስንሻቆት መረጃ አምጡ የሟች ቤተሰብን የሰጠን ይሄ ነው ሲባል ይችል ያው ይቅርታ እንግዲህ ከቤተሰብ ፊት መናገር አልፈልግም። እንዲህ ያለውን ቀኗ እየደረሰ ነው። ስለዚህ ተስፋ የሚያስቆርጥ ንግግር አናድርገው። ቢያንስ ትክክለኛ መረጃ አምጡልን። ትክክለኛ መረጃ ቀኑ ፋቱራ ያለበት ደረሰኙ በዚህ ቀን የወጣበት በቃ ከዛ በኋላ ያንን ተይዞ አገር ያለው ገንዘብ ይገባል ወደዚህ። በእርግጠኝነት የምነግራችሁ ይሞላልም ሞልቷልም። በቃ አሁን ከእንግዲህ በኋላ ምንም የሚወራም ነገር አይኖርም። ማሰባሰብም አይፈለግም ብዬ ነው የማስበው። ምክንያቱም እነሰፍዩ እኔ ባልኳቸው አንድ ጊዜ ቆይ አስጨርሱ። እነሰፍዩ ነክስ ጠፊ እነሰፍዩ ያለውን ገንዘብ እዚህ ያለው ገንዘብ ትክክለኛነቱ ታውቆ ሐሙዲ ጠፊ እዚህ ያለው ገንዘብ ትክክለኛነቱ ታውቆ ይሄን ያክል ነው ይባልና የዛን ያክል ቀሪ ሂሳብ በኢትዮጵያ ንግድ ባንክ በኩል እንዲተላለፍ ከመጀመሪያው ጀምሬ ሰፊዩ ነግሬዋለሁ። አስተላልፍ ባንክ አመልክት ምናልባት ላይሰጡ ይችላሉ ስለነገርኩት ያንን ገንዘብ ከታሰበ አንድ የሳውዲ ሪያል 14 ብር ከምናምን ሂሳብ ነው በቀጥታ ወደዚህ ከሳብ ነው። ያ ማለት ኦልሞስት 20 ምናምን ሚሊዮን ብር አካውንቱ ገብቶ እህታችን በነፃ መውጣት ትችላለች። ያንን ለማድረግ ግን ቀሪው ገንዘብ መታወቅ አለበት። አሁን ሁሉም ነገር እያስተጓጎለን ያለው ግልጽ ያልሆነች ሳውዲ አካውንት ውስጥ የገባች ገንዘብ ናት። ተርፎም ከሆነ አላህ ይባርክ ይለው 10 ዓመት ስደት ላይ እስር ቤት ሆና ነፍሷ የተጨነቀበት ድካም ነውና አላህ ይርዝቃት። ተርፎም ከሆነ የማይተርፍ ከሆነ ግን ሁላችንም አልቅሰን አሰሪዎቻችንንም ማዳሞቻችንን ለምነን እግር ወርደን
እባካችሁ እቺ ቀረች ሙሉልን ብለን ለመናገርም እንዲመች አንድ ሁለተኛ ደግሞ አይ በቃ አሰሪዎቻችን ሰዎቹን የሟች ቤተሰቦችን እንደው በቃ በዚህ 3 ወር ውስጥ ያሰባሰብን ይሄ ነው 1 ምናምን ይሁን ይሄ ነው እንደው ባካችሁ ለልጃችን ይሄው እናትና አባቷ ብሎ ያለውን ይዞ ለመደራደርም እንዲመች ሁለት አንድና አንዲት ያገደች ነገር ዋናዋ ሳውዲ ያለችው አካውንት ናት በምን መልኩ እናገኛት በምን መልኩ እስኪ በምን እቻ አጨቃጫቂ ሆነችብን እኮ ጊዜ ገደልን እኮ በዚህ 2 ወር ከምናምን እና አፉ በሉኝ እኔ ለእናንተ ትልቅ ክብር አለኝ እንቅልፋችሁ ሰውታችሁ ይፈቀድልኝ ወንድም ካሊድ ለእህታችሁ ነፍሳችሁን አሲያ ልጆቿን ቁርአን ማስተማር እነ ተስፋዬ እነዚህ እንደገና ማነው የሚመራው ሁላችሁም እኔ የሚጨርስ በእኔ ምትክ ያላችሁ ሰዎች ትገባላችሁ ችግር የለም ሀሳቤ ልጨርስላችሁ እናወጣለሁ እህት ደግሞ በጣም ብዙ የተደከመበት ኃላፊነት አለ እነዚህም ደግሞ ኡስታዞቹ ወይም ደግሞ ኮሚቴዎቹ ተከፍሏቸው አይደለም ይሄን የሚሰሩት ተከፍሏቸው አይደለም ይሄን የሚሰሩት እንደው አጀር እናገኛለን ኢትዮጵያዊ እህታችን በሚል ይሄን የሚሰሩት በሁለቱም በኩል ቅያሜ ሳይፈጠር ትክክለኛ መረጃ አቅርቡና እኛም ቀልባችን ይረፍ ቀሪ ካለ እናልቅስና እንጮህና እንደምንም ብለን እናምጣ የተረፈም ካለ ደግሞ አላህ ይወፍቃቸው አላህ ይርዙቃቸው ያኺ 10 ዓመት ነፍሷ የተጨነቀበት ነው خلاص ሀገሯ ላይ ገብታ እንደሆነች ነው ይችን ብቻ እስኪ መስመር አስይዙልን ከዚህ በላይ ግን መጨቃጨቅ ነው የሚሆነው ጭቅጭቅ ነው እኔ ግን አቡ አፍናን ትቀጥላለህ አንድ ጥያቄ ልጠይቅ እኔ ምንም አላወራም በዚህ እሺ አንድ ደቂቃ ምንወር ይውላችሁ አሁን ሁላችሁም እዚህ ውስጥ ያላችሁት 1600 ሰዎች እንድታውቁ መንፈልገው ይሄ ሪያድ ያለው ኮሚቴ የሰጠን መረጃ ነው ሁላችሁም እንድታውቁ መንፈልገው 200 ምናምኑ ብር 227,000 የመጣው ከማን ነው ሪያድ ካለው ኮሚቴ ከቤተሰብ ከሟች ቤተሰቦች እኛ ደግሞ እንደ ግሩፕ እንደ ሌላ እንደ ቆምነው ግሩፕ እነሱ የሰጡንን ተቀበልን ግን በእኛም በኩል ብሩን ለማወቅ ጉዞ እየተሄደ ነው እሱን ደግሞ ወንድም ካሊድ ያብራራ እባካችሁ አሁን እኛ እነሱን የጠራናቸው ላላችሁ ጥያቄ ራሳቸው መልስ እንዲሰጧችሁ ነው ብዙ ሰዎች ብዙ ጥያቄ ስላላችሁ ከራሳቸው እንድትሰሙ ነው እኛም ደግሞ በመንችለው መልኩ ጉዞ እየሄድን እንደሆነ እንድታቁ ፈልጋለን እሱን ወንድም ካሊድ ያብራራ ምን ላይ እንደደረስን በመንግስት እየተሄደን ያለው ማለት ነው ለማወቅ ማለት ነው ከነ ሊስቱ ለማግኘት ማለት ነው ወንድም ካሊድ ያስረዳ የቀረ ነገር ካለ ተስፍሽም አለ እኔም እናገራለሁ ጀዛኩሙላሁ ተዓላ ኸይር እነሱ የሚሉት እሺ አቡ ፋውናን ይላ ሐሳቤን ገልጸሻል ሼህ አቡ አፍናን ቀጥል አንድ ነገር ልናገር ሽክራን ምንወር ሽክራን አላህ ይስጥልኝ እኔ ግን አሁን ማለት እኔ ራስ በጣም እንትን የሆነብኝና እኔ አንድ ነገር ምናልባት ፍቃዳችሁ ከሆነ የዚህ አካውንት ነገር በቃ ክሊር በሆነ መልኩ አሳማኝ የሆነ መረጃ ለማምጣት እናንተ እንደሚያሳስባችሁ ሁሉኛ እንደሚያሳስበን ቅድም ለመግለጽ ሞክሬያለሁ አሁን እንኳን አቡ አሚራ እንዲሁ አለፍ ያለ በወፍ በረር ሲል ተቅሪባን ወደ 800,000 ሪያል አካባቢ የተነየተ ሳይሆን እንደገባ ነው አሁን እየሰማሁኝ ያለሁት ታስቻለውን አይደለ ቢያንስ 300 ምናምን የገባው ልክ ነው አቡ አፍናን አሁን ከሁለት ሰው ብቻ እንኳን ከ800,000 ሪያል በላይ እንደገባ ነው እየነገሩኝ ያሉት ደግሞ ሰዎቹም እዚህ ያሉ መካከል ላይ ቀጥል አቡ አፍናን I think mute ወንድም ካሊድ ይሄ የመጣው አሲያ በመሀል ስትደውይልኝ ዋትስአፕ ያለበት እንትን ላይ ይቋረጣል ስልክ እየደወለ ያለው በዛ ነው ለዛ ስለሆነ አትደውይልኝ እኔም ሲቋረጥ እኔ አስተካክለዋለሁ ጨረስ ያው ቀጥል አሁን በሰማውን አማውንት ሷሪ በጣም ነው ያስደነገጠኝ እነዚህ አማውንት የተነየቱ ሳይሆን ገብቷል ብላችሁ በእርግጠኝነት ገብቷል የሚሉ ሰዎች እጃቸው ላይ ሪሲት ያለ ከሆነ ለምንድን ነው መላክ ያልተፈለገው እኔ በጣም በቅነት ነው ይሄን ጥያቄ የምጠይቀው ምክንያቱም ቢያንስ እዛ አካባቢ ያለው አካውንት የሚያሳየው ባላንስ ይሄ ነው የገቡ ብሮች ግን ከዚህ በላይ ናቸው እጃችን ላይ ሪሲት አለ ይሄው ብለን እኮኛ
ለኤምባሲያችን ማቅረብ እንችላለን። ከዛ በኋላ የሚሆነው ይሆናል እና እንደው ፕሊስ ባካችሁ ብትችሉ ተለይቷል ሳይሆን በእርግጠኝነት ይሄን ያክል ብር ገብቷል የምትሉ ወንድሞችና እህቶች ካላችሁ ሪሲቱን ፕሊስ ላኩልን እና እናመሳክር ነው የምለው። ምክንያቱም በጣም የሚያስደነግጥ ብር ነው አሁን የምሰማው እኔ የተለየተ ሳይሆን እየገባ